ሰላም ሰላም ውድ የሀገሬ ልጆች እንዲሁም የቻናሌ ቤተሰቦች እንዴት ሰነበታችሁ? አለው ዛሬ ደግሞ በሌላ ቪዲዮ ተመልሼ መጥቻለሁኝ ማለት ነው። ግን ከዛ በፊት ፕሊስ ዩቲዩብ አልጎሪዝም ይህንን ቪዲዮ ለብዙ ሰዎች ሼር እንዲያደርግ ቪዲዮን ላይክ ማድረጋችሁ እንዳትረሱ። እናንተን ስለማይጎዳ እኔን ስለሚጠቅመኝ ደግሞ ይህንን ቪዲዮ ፕሊስ ላይክ ካደረጋችሁ በኋላ ቻናላችንን ሰብስክራይብ ምትሏን በመጫን ፕሊስ መተባበራችሁን እንዳትረሱ ማለት ነው። ቀጥታ ወደ ቪዲዮ እንገባለን ማለት ነው። እዚህ ጋር ምንድነው የሚለው መጀመሪያ ላይ ዋት ሃፕን ይላል። ዋት ሃፕን ማለት ምን ተፈጠረ ማለት ነው። ዋት ሃፕን ማለት ምን ተፈጠረ ማለት ነው። ዋትስ ጎይንግ ኦን ይላል እዚህ ጋር። ዋትስ ጎይንግ ኦን ማለት ምን እየሆነ ነው ወይም ምን እየተካሄደ ነው ማለት ነው። በቃ ምን እየሆነ ነው ማለት ነው። ዋትስ ጎይንግ ኦን ማለት ነው። አይ ዋና ኢት ይላል እዚህ ጋር። አይ ዋና ኢት ማለት ደግሞ መብላት እፈልጋለሁ ማለት ነው። አይ ዋና ኢት ማለት መብላት እፈልጋለሁ ወይም አይ ዋንት ቱ ኢትም ማለት ትችላላችሁ። አይ ዋንት ቱ ኢትም ማለት ትችላላችሁ ማለት ነው። ዋት ስትሮንግ ይላል ደግሞ እዚህ ከስር በኩል ዋት ስትሮንግ ማለት ደግሞ ምን ሆነሃል ማለት ነው። ወይም ምን ሆንክ እንደማለት ነው። ስትሮንግ ማለት ምን ሆናል ወይም ምን ሆንክ እንደማለት ነው። ዋት ስትሮንግ ማለት ለት ሚ ጎ ይላል እዚህ ጋር። ለሚ ጎ ማለት ልሂድ ማለት ነው። ለሚ ጎ ማለት ልሂድ ማለት ነው። ለሚ ጎ ሌት ሚ ጎ ልሂድ እንደማለት። እዚህ ጋር ዋትስ ኒው ይላል። ዋትስ ኒው ማለት ምን አዲስ ነገር አለ እንደማለት ነው። ዋትስ ኒው ማለት ምን አዲስ እንደማለት ነው ማለት ነው። ዋትስ ኒው ማለት ዩ ሮንግ ይላል እዚህ ጋር ደግሞ ዩ ሮንግ ማለት ደግሞ ተሳስተሃል እንደማለት ነው። ዩ ሮንግ ማለት ተሳስተሃል ወይም ዩ አር ሮንግ ማለት ትችላላችሁ ማለት ነው። ዩ ሮንግ ተሳስተሃል ማለት ነው። ከስር ደግሞ ኢንቴሊጀንት ይላል። ኢንቴሊጀንት ማለት ደግሞ ብልህ ወይም ብልጥ እንደማለት ነው። በቃ ብልህ አለ አይደል? ሙሉ ነገር አሰላስሎ ምናምን የሚችል በቃ ብልህ እንደማለት ነው። ኢንቴሊጀንት ማለት ሃው ዋዝ ዩር ዴይ ይላል እዚህ ጋር። ሃው ዋዝ ዩር ዴይ ደግሞ ማለት እንዴት ነበር ቀንህ እንደማለት ነው። ሃው ዋዝ ዩር ዴይ እንዴት ነበር ቀኑ? ጥሩ ከሆነ ኢትስ ጉድ፣ መጥፎ ከሆነ ኢትስ ባድ ትላላችሁ ማለት ነው። እሺ እዚህ ጋር ደግሞ ኢትስ ክላውዲ። ኢትስ ክላውዲ ደግሞ ማለት ደመናማ ነበር እንደማለት ነው። ኢትስ ክላውዲ ደመናማ ነበር እንደማለት ነው። ኢትስ ሳኒ። ኢትስ ሳኒ ደግሞ ማለት ፀሐያማ ነበር እንደማለት ነው። ወይም ፀሐያማ ነው ማለት ትችላላችሁ ማለት ነው። ኢትስ ሳኒ ፀሐያማ ነው። ኢትስ ክላውዲ ደመናማ ነው ማለት እንችላለን ማለት ነው። አሪዩ ማድ። አሪዩ ማድ ማለት አብደሃል ማለት ነው። አሪዩ ማድ አብደሃል እንደማለት ነው። አሪዩ ድራንክ ሰክረሃል። አርዩ ድራንክ ሰክረሃል እንደማለት ነው። አርዩ ሲክ። አርዩ ሲክ ማለት አሞሃል ወይም ታመሃል እንደማለት ነው። አርዩ ሲክ ማለት አሞሃል ታመሃል ማለት እንችላለን ማለት ነው። አርዩ ሲሊ ይላል እዚህ ጋር ደግሞ። አርዩ ሲሊ ማለት ደደብነ ወይም ቂልነ እንደማለት ነው። አርዩ ሲሊ ማለት ደደብነ ወይም ቂልነ ወይም ሞኝም ነህ እንደማለት ማለትም እንችላለን ማለት ነው። አር ዩ ሲሊ ማለት እዚህ ጋር ደግሞ አር ዩ አሎን ማለት ብቸኛ ነህ ማለት ነው። አር ዩ አሎን ብቸኛ ነህ ማለት ነው። አር ዩ አሎን ብቸኛ ነህ ማለት ነው። ዊ ዶንት ኬር። ዊ ዶንት ኬር ማለት አያገባንም እንደማለት ነው። ዊ ዶንት ኬር አያገባንም። አይ ዶንት ኬር ደግሞ እዚህ ጋር አይ ዶንት ኬር ደግሞ ማለት አያገባኝም ማለት ነው። አይ ዶንት ኬር አያገባኝም ማለት ነው። እዚህ ጋር ደግሞ ዌር አር ዩ የት ነክ እንደማለት ነው። ዌር አር ዩ የት ነክ እንደማለት ነው። ዌር አር ዩ ማለት አም ሂር ይላል እዚህ ጋር ደግሞ አም ሂር ማለት እዚህ ነኝ እንደማለት ነው። አም ሂር እዚህ ነኝ እንደማለት ነው። አም ሂር እዚህ ነኝ ማለት ነው። ኦቨር ሂር ደግሞ እዚህ ጋር ማለት ኦቨር ሂር ማለት እዚህ ጋር ነኝ እንደማለት ነው። ኦቨር ሂር ማለት እዚህ ጋር እንደማለት ነው። ኦቨር ሂር እዚህ ጋር እንደማለት ነው። ሃቭ አ ጉድ ዴይ ይላል እዚህ ጋር ደግሞ ሃቭ አ ጉድ ዴይ ማለት ደግሞ መልካም ቀን እንደማለት ነው። ሃቭ አ ጉድ ዴይ መልካም ቀን ማለት ነው። the same to you the same to you ማለት ላንተም እንደዛ ወይም ላንተም መልካም ቀን እንደማለት ነው። የሆነ ሰው እናንተን ሃቭ አ ጉድ ዴይ ካለ እናንተም ደግሞ the same to you ማለት ትችላላችሁ። ላንተም እንደዛው እንደማለት ነው። ሃቭ አ ጉድ ዴይ መልካም ቀን the same to you ላንተም እንደዛው እንደማለት ነው። ዩዋና ካም ይላል እዚህ ጋር ደግሞ ዩዋና ካም ማለት መምጣት ትፈልጋለህ ማለት ነው።
ዩ ዋና ካም ወይም ዩ ዋንት ቱ ካም ማለትም ትችላላችሁ። ግን እዚህ ጋር እኔ ብዙ ሰው የሚጠቀመውን ነው ማውራው። ዩ ዋና ካም ማለት መምጣት ትፈልጋለህ ማለት ነው። ሶ ዋት ዊ ዱ ይላል እዚህ ጋር። ሶ ዋት ዊ ዱ ማለት እና ምን እናድርግ እንደማለት ነው። ሶ ዋት ዊ ዱ ማለት እንችላለን ማለት ነው። ሶ ዋት ዊ ዱ ማለት እና ምን እናድርግ እንደማለት ነው። ሁ ኢዝ ዲስ ይላል ከስር ደግሞ ሁ ኢዝ ዲስ ማለት ማን ልበል እንደማለት ነው። ለምሳሌ ስልክ እያወራችሁ ሊሆን ይችላል። ሁ ኢዝ ዲስ ካላችሁ ማን ልበል እንደማለት ነው። ሁ ኢዝ ዲስ ማን ልበል እንደማለት ነው። አም ሳድ ይላል እዚህ ጋር። አያም ሳድ ማለት አዝኛለሁ እንደማለት ነው፣ ወይም ተከፍቻለሁ እንደማለት ነው። አም ሳድ ማለት አዝኛለሁ እንደማለት ነው። አም ወሪንግ ይላል እዚህ ጋር። አም ወሪንግ ማለት ደግሞ እየተጨነኩ ነው እንደማለት ነው። አም ወሪንግ እየተጨነኩ ነው እንደማለት ነው። አም ወሪ እየተጨነኩ ነው ማለት ነው። አም ስትሮንግ ይላል። አም ስትሮንግ ማለት ደግሞ ጠንካራ ነኝ እንደማለት ነው። አም ስትሮንግ ማለት ጠንካራ ነኝ እንደማለት ነው። አም ሌዚ ማለት ደግሞ ደካማ ነኝ ማለት ነው። አም ሌዚ ማለት ደካማ ነኝ እንደማለት ነው። አም ሌዚ ደካማ ነኝ። አም ባድ ቦይ ማለት ደግሞ እኔ መጥፎ ነኝ እንደማለት ነው። አም ባድ ቦይ እኔ መጥፎ ልጅ ነኝ እንደማለት ነው። አም ባድ ቦይ አም ባድ ቦይ ማለት እኔ መጥፎ ልጅ ነኝ እንደማለት ነው። ሶ ጋይስ የዛሬ ቪዲዮችን ይህንን ይመስላል። ዛሬ ትንሽ ቪዲዮን ለማስረዘም ሞክሬያለሁ። እባካችሁ ቻናላችንን ሰብስክራይብ በማድረግ ሳፖርት ማድረጋችሁን እንዳትረሱ። ቀጣይ በምን አይነት ቪዲዮ እንደመጣ ጻፉልኝ። ኮሜንት ላይ አስተያየት ካላችሁ ችግር የለውም ይሰራል። እና ሰብስክራይብ ማድረጋችሁን እንዳትረሱ ፕሊዝ። ይህንን ቪዲዮ ደግሞ ላይክም አድርጉት፣ አላንዛዛችሁም ብዙ ማለት ነው። ፕሊዝ ኮሜንት ላይ የምትፈልጉትን አይነት ቪዲዮ አይነት ጻፉልኝ፣ ይሰራል። ባይ